አርእስተ ዜና። የብልጽግናው አገዛዝ ከጥቂት ቀናት በኋላ ብሔራዊ ምርጫ አደርጋለሁ ብሎ በሚያስብበት በዚህ ወቅት የአማራ ሕዝብ ከሀገር ውስጥ እስከ ሀገር ውጭ የተለያዩ ሀገራት ድረስ ህዝባዊ ውይይቶችንና የተቃውሞ ንቅናቄዎችን እያደረገ ይገኛል። የፋኖ ኃይሎች ከአውደ ውጊያው ጎን ለጎን የሚደረጉ ህዝባዊ ንቅናቄዎች ተጠናክረው የቀጠሉ መሆኑን ከሀገር ውስጥ የኮር አመራሮችና ከሀገር ውጭ የተቃውሞ ንቅናቄ አስተባባሪዎች ገለጹ። የአገዛዙ ሰራዊት በፋኖ ኃይሎች እየተደረገ ያለውን መጠነ ሰፊ ጥቃት በርካታ ሰብአዊና ቁሳዊ ኪሳራ መድረሱ ሲነገር መደበኛና እግረኛ ውጊያ ማድረግ ያልቻለው አገዛዙ በከባድ መሳሪያ የንጹሐንን ንብረት እያወደመ ይገኛል ተብሏል። ተጨማሪ የግንባር መረጃዎችን ይዘናል። ኬንያ ናይሮቢ በተቀሰቀሰ ተቃውሞ የበርካታ ሰዎች ህይወት ማለፉንና በመቶዎች የሚቆጠሩ መታሰራቸው ተገለጸ። በኬንያ የነዳጅ ዋጋ ጭማሪን ተከትሎ በዋና ከተማዋ ናይሮቢ በጸጥታ አካላትና በተቃዋሚዎች መካከል በተፈጠረ ግጭት ምክንያት በርካታ ሰዎች ሲገደሉ ከ30 በላይ የሚሆኑ ደግሞ ሲቆስሉ ህዝባዊ አመጹ ዛሬም ተጠናክሮ እንደቀጠለ ሲሆን የህዝብ ማመላለሻ ሚኒባሶች የስራ ማቆም አድማ ላይ መሆናቸውን ታውቋል። በትናንቱ ተቃውሞ ላይ ተይዘው የነበሩ ከ60 በላይ ሰዎች ለቀቀው የማዕከላዊ ናይሮቢ ፖሊስ መምሪያ ኃላፊ ታስረዋል። ዝርዝሩን ይዘነዋል። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስር የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራት ብቻ እንደሆነ ገለጹ። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲና የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዘዌር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው ተገልጿል። የአሜሪካው የውጭ ጉዳይ መስሪያ ቤት የአረብና አፍሪካ ጉዳዮች ከፍተኛ አማካሪ በኤክስ ገጻቸው ባሰፈሩት ጽሑፍ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከተመራው የኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉን ገልጿል። በሌላ በኩል ደግሞ የኢትዮጵያ አገዛዝ በዚህ ወር ውስጥ አካሄዳለሁ ባለው ምርጫ ለተጠናቀቀ በኢትዮጵያና ግብጽ መካከል ድርድር እንደሚጀመር የውስጥ ምንጮች ተናግረዋል። አሜሪካ የሁለቱ አገራት አደራዳሪ ሆና ትቀርባለች ተብሏል። መረጃውን በዝርዝር ይዘነዋል። ጤና ይስጥልኝ የተወዳችሁና የተከበራችሁ የፍትህ ሚዲያ አድማጭ ተመልካቾች፣ ከላይ የሰማችኋቸውን ዋና ዋና ዜናዎችንና ሌሎችንም አጫጭርና አዳዲስ መረጃዎችን ጨምረን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። አብራችሁን ቆዩ። የብልጽግናው አገዛዝ ከጥቂት ቀናት በኋላ ብሔራዊ ምርጫ አደርጋለሁ ብሎ በሚያስብበት በዚህ ወቅት የአማራ ህዝብ ከሀገር ውስጥ እስከ ሀገር ውጭ የተለያዩ ሀገራት ድረስ ህዝባዊ ውይይትና የተቃውሞ ንቅናቄዎችን እያደረገ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ የ303ኛ ግዙፉ አሳምነው ኮር ነጻ ባወጣባቸው ቀጠናዎች ላይ ከህዝብ ጋር ያለውን ትስስር ይበልጥ ለማጠናከር የጀመረውን መጠነ ሰፊ ህዝባዊ ውይይትና የማህበረሰብ ንቅናቄ አጠናክሮ መቀጠሉ የታወቀ ሲሆን በወሎ ቀጠና ከሚደረጉ አውደ ግንባሮች በቡግና ወረዳ ቆቅ ቀበሌ፣ በላሳ ወረዳ ሳርዝ ቀበሌና እንዲሁም በመቄት ወረዳ 022 እና 028 ቀበሌዎች ላይ በተከታታይ በተካሄዱ የህዝብ መድረኮች ላይ ከተለያዩ አካባቢዎች የመጡ የማህበረሰብ ክፍሎችና የተለያየ መስሪያ ቤት የሚሰሩ የመንግስት ሰራተኞች፣ የሃይማኖት አባቶችና ወጣቶችን ጨምሮ እጅግ ከፍተኛ ህዝብ በንቃት የተሳተፈበት ህዝባዊ መድረክ መካሄዱን የፋኖ መሪዎቹ ገልጸዋል። የአማራ የህልውና ተጋድሎ ዋነኛ መሰረቱና ባለቤቱ የመጥፋት አደጋም የተደቀነበት ራሱን መላው የአማራ ህዝብ መሆኑን የገለጹት የውይይቱ ተሳታፊዎች አፓርታይዱ የአብይ አህመድ ስርዓት በኃይል ሊጭነው የሚሞክረውን የሐሰት የምርጫ ተውኔት ፍጹም እንደማይደግፉትና አገዛዙ ይህንን ድራማ በአስቸኳይ ሊያቆም እንደሚገባ በቁርጠኝነት አወግዘዋል። ከዚህም በተጨማሪ ጊዜያዊ ወታደራዊ የሲቪል መዋቅር ለማህበረሰቡ የሚሰጠውን አገልግሎት ይበልጥ ፈጣንና ቀልጣፋ እንዲያደርግ እንዲሁም በአንዳንድ አካባቢዎች የሚስተዋሉ የግድያና የደም መመላለስ ድርጊቶች የሚቆምበት ቋሚና አስተማማኝ ማህበራዊ መፍትሄ በአማራጭነት ሊበጅለት እንደሚገባ ተወያዮቹ ገንቢ አስተያየታቸውን ሰጥተዋል። ይህንን በስኬት የተጠናቀቀ ታላቅ ህዝባዊ ንቅናቄ በጋራና በጥምረት የመሩት ምኒልክ እዝ የ303ኛ ግዙፉ አሳምነው ኮር
በዚህ ስር የሚገኙ 19ኛና 81ኛ ክፍለ ጦሮች የቡግና የላስታና የመቄት ወረዳዎች ጊዜያዊ ወታደራዊ ሲቪል መዋቅሮችም እንዲሁም የ106ኛ ኮር 22ኛ ክፍለ ጦር አመራሮች መሆናቸውን አሳውቀዋል። ከመድረኩ መሪዎች በኩል በውይይቱ ወቅት ለተነሱ ህዝባዊ ጥያቄዎችም ወቅቱን የጠበቀና አጥጋቢ ምላሽ የሰጡ ሲሆን ይህንን በህዝቡና በፋኖ ሰራዊት መካከል ያለውን መተማመን የላቀ ደረጃ ላይ ያደረሰ ነው ብለውታል። በተመሳሳይ መረጃ ደግሞ በሸዋ ቀጠና በሚደረጉ አውደ ግንባሮች አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር እስትጌ ጣይቱ ክፍለ ጦር ባንኮበር አጼ አምደ ጽዮን ኮር ራምቦ ክፍለ ጦር በሳሲት ድል ሲቀናጁ ሸዋ ሮቢት ከተማ 103ኛ ኮማንድ ክፍለ ጦር መከላከያ ፋኖን ተቀላቅሏል ተብሏል። በአማራ ህዝብ ላይ ዘር ተኮር ጭፍጨፋ እያካሄደ የሚገኘው የብልጽግናውን አገዛዝ በተለመደ ሂደት ህዝባችን የመከራ ህይወት እንዲጎነድ መሪ መደላደል በመሆኑ ያለ አግባብ እየሞተ ያለው የአገዛዙ ሰራዊት ከደብረ ብርሃን 4 አይሱዚ እና 4 ፓትሮል ሰራዊትን ጭኖ በሚጓዝበት ወቅት በሸዋ ጠቅላይ ግዛት ግንባር የሚዋጉ የፋኖ ኃይሎች ቡልጋ አይድበስ በተባለ ቦታ ላይ ደፈጣ በመጣል ጥቃት የፈጸሙ ሲሆን የአገዛዙ ሰራዊት በርካታ ቁስለኛውን ወደ አንኮበር የወሰደ ሲሆን በርካታ ሰራዊቱ ደግሞ ወደ ደብረ ብርሃን ሪፈር ተጽፎላቸው እንደሄዱ አረጋግጠናል ሲሉ መረጃውን አክሏል። ይህ በእንዲህ እንዳለ ደግሞ የአገዛዙ 104ኛ ኮማንዶ ክፍለ ጦር መነሻውን ከሞጃና ወደራ ወረዳ ሰላ ድንጋይ ከተማ በማድረግ ወደ ሳሲትና አካባቢው ለማቅናት ያደረገው ከንቱ ቅዠት በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አሃዶች በሚገባ ተመትቶ የተመለሰ ሲሆን ኮማንዶ ጋንሳ መሪው ፋኖን መቀላቀሉን ተከትሎ የተደናገጠው አገዛዙም በመንገድ መሪው ሚሊሻ አማካኝነት እየተመራ ወደ ፋኖ ቀለበት ቦታ ዘው ብሎ በመግባት በፋኖ የቅንጅት ውጊያ በሚገባ ተመትቶ ወደ መጣበት ሲመለስ በውርድንብሩ የዘፈቀደ የሞተር ቅንቡላው ወደ ማህበረሰቡ ሲያስወነጭፍ ውሏል ሲሉ መረጃውን ለሚዲያችን አድርሰዋል። በኬንያ የነዳጅ ዋጋ ጭማሪን ተከትሎ በዋና ከተማ ናይሮቢ በጸጥታ አካላትና በተቃዋሚዎች መካከል በተፈጠረ ግጭት ምክንያት በርካታ ሰዎች ሲገደሉ ከ30 በላይ የሚሆኑ ደግሞ የቆሰሉ ሲሆን የኬንያ ሀገር ውስጥ ጉዳዮች ሚኒስትር ኪምቹምባ ሙርኮመን በሰጡት መግለጫ ህገወጥ የሁከት ተቃውሞ ማካሄድ የፈለጉ ሰዎች በጠሩት ህዝባዊ ብጥብጥ ድርጊት ላይ ተሳትፈዋል የተባሉ ከ348 ሰዎች በላይ በቁጥጥር ስር መዋላቸውና ፍርድ ቤት እንደሚቀርቡ አስታውቀዋል። ሚኒስትሩ በብጥብጡ ምክንያት የሞቱ ሰዎች እንዴት ህይወታቸው ሊያልፍ እንደቻለ በዝርዝር ባይገልጽም የአይን እማኞች ግን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል በናይሮቢ የነበሩ የፖሊስ አባላት በተቃዋሚዎች ላይ ተኩስ መክፈታቸውን ተናግሯል። በተቃውሞው ሳቢያ በርካታ ተጓዦች በከተማው ዳርቻና መነሻቸው ላይ ለእንግልት የተዳረጉ ሲሆን ተቃዋሚዎቹም በዋና ዋና መንገዶች ላይ ጎማዎችን በማቃጠልና በተሽከርካሪዎች ላይ ጥቃት በመፈጸም ቢያንስ 2 መኪናዎች ማቃጠላቸውን ተከትሎ የከተማዋ መሃል ሙሉ በሙሉ በከባድ ጭስ ታፍኖና ጭር ብሎ እንደዋለ ታውቋል። በኬንያ ባለፈው አርብ የተመዘገበው የነዳጅ ዋጋ ጭማሪ በሀገሪቱ ታሪክ ከፍተኛ የተባለ ሲሆን በዚህም መሰረት የናፍጣ ዋጋ በ23.5 በመቶ እንዲሁም የቤንዚን ዋጋ በ8 በመቶ ከፍ ብሎም የኬንያ መንግስት ለዚህም ዋጋ ጭማሪ በምክንያትነት የጠቀሰው የኢራን ጦርነትና በዓለም አቀፍ የኃይል አቅርቦት ላይ ያሳደረው አሉታዊ ተጽዕኖ ቢሆንም በሸማቾች ላይ የሚደርሰውን ጫና ለማቃለል ሲባል ታክስ መቀነሱንም አስታውቋል። በዚህ መሰረት መንግስት ዛሬ ጠዋት የነዳጅ ዋጋን በ10 ሽልንግ ቢቀንስም ህዝባዊ አመጹ ግን ዛሬም ተጠናክሮ እንደቀጠለ ነው። የህዝብ ማመላለሻ ሚኒባሶች የስራ ማቆም አድማ ላይ ሲሆኑ ትናንት በነበረው ተቃውሞ ተይዘው የነበሩ ከ60 በላይ ሰዎችን የለቀቀው የማዕከላዊ ናይሮቢ ፖሊስ መምሪያ ኃላፊም ታስሯል።
ጉዳዩም በነዳጅ ጉዳይ ብቻም ባለመሆኑ ፖሊስ ከህዝብ ጎን ሊቆም ይችላል በሚል የመንግስት ባለስልጣናቱ ላይ መደናገጥ ፈጥሯል ተብሏል። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ ገለጹ። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የግብጽ ትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዛዌር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው የተገለጸ ሲሆን ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆኑ አካላት ቀይ ባህርን በሚመለከቱ ጉዳዮች ላይ መግባት የለበትም ማለታቸውም ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብጽ ትደግፋለች ያሉ ሲሆን ለቀይ ባህርም ከአጎራባች ሀገራት እንድትሆንና ሉዓላዊነትን እውቅና ትሰጣለች ብሏል። ይህ በእንዲህ እንዳለ ደግሞ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈረው ጽሑፍ ሁለቱ አገራት የባህር ላይ የትራንስፖርት ስምምነት የተፈራረሙት በነፃነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መርህ መሰረት በማድረግ በዘርፉ ትብብርን ለማጠናከር እንደሆነም ጠቅሷል። የኤርትራ የትራንስፖርትና ኮሚኒኬሽን ሚኒስትር አቶ ብርሃነ ተስፈ ስላሴ በበኩሉም ለሚደረጉላቸው ቀናኢ ትብብር አመስግነው ከግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዛውሪል ጋር ስምምነቱን ፈርሟል። የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዛውሪል በበኩሉም ካይሮ የአስመራን የወደብና የባህር ትራንስፖርት ልማት መደገፍ ትሻለች በማለት ገልጸው በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና የኤርትራ ወደቦችን የሚያስተሳስረውን የካርጎ እንቅስቃሴ በተመለከተ የተደረሱትን ስምምነቶች አሞካሽተዋል። ፕሬዝዳንት ኢሳያስ ከግብጽ ባለስልጣናት ጋር ውይይት ባደረጉበት መድረክ ላይ በትራንስፖርት ኢነርጂና ማዕድን ቁፋሮ ዘርፍ የተሰማሩ የግብጽ ኩባንያዎች ኃላፊዎች መገኘታቸውን ማስታወቂያ ሚኒስትሩ ተናግሯል። በምክክር መድረኩ የተገኙት ፕሬዝዳንት ኢሳያስ አፈወርቂም በኤርትራና ግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁሉም ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስምረው ተናግረዋል ሲሉ የማስታወቂያ ሚኒስትሩ አክለዋል። ኤርትራ ከግብጽ የንግድ ተቋማት ጋር የጋራ ፕሮጀክት ላይ ለመሳተፍ ዝግጁ መሆኗን የጠቀሱ ሲሆን በምስራቅ አፍሪካ ላይ ስላለው ሰላማዊ ግንኙነትና የቀጠናው ትስስር መዘርጋት አለበት የሚል ግንኙነትና ስምምነት እንዲፈጠር ያደረገችው አሜሪካ እንደሆነች መረጃዎች ጠቁመዋል። በሌላ መረጃ ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአረብና አፍሪካ ጉዳዮች ከፍተኛ አማካሪ በኤክስ ገጻቸው ባሰፈሩት ጽሑፍ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከተመራው የኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉን ገልጿል። ሁለቱ ሀገራት በዚህ ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን ውጭ ጉዳይ ሚኒስትሩ ገልጿል። የሚኒስቴር መስሪያ ቤቱ መግለጫ እንደሚጠቁመው ስምምነቱ በሁለቱም ሀገራት መሰረታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችል ሲሆን ይህ አይነት ምክክር በየዓመቱ የሚደረግ እንደሆነ ገልጿል። በሌላ በኩል ደግሞ የብልጽግናው አገዛዝ በመጪው ወር አደርጋለሁ ያለው ምርጫ እንደተጠናቀቀ በኢትዮጵያና ግብጽ መካከል ድርድር እንደሚጀመር የዲፕሎማቲክ ምንጮች ተናግረዋል። አሜሪካ የሁለቱ ሀገራት አደራዳሪ እንደምትሆን የተገለጸ ሲሆን ዶናልድ ትራምፕ በተደጋጋሚ በኢትዮጵያና በግብጽ መካከል ጦርነት ማስቆማቸውን መናገራቸው አይዘነጋም። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ።